አምላካዊ ክቡር አባታችን ሊቀ ካህናት አባ ኃይለማርያም የካቶሊክ አስተዳዳሪ፣ ክቡራን አባቶቼ ካህናት በየማዕረጋችሁ፣ ወንድሞቼ ዲያቆናት፣ እንዲሁም በስፍራ የተሰበሰባችሁ ኦርቶዶክሳውያን እህት ወንድሞቼ እና አባቶቼ በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ዋላችሁ? አሜን። የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ድምፅ ይሰማል? እንግዲህ ከኔ ቀደም ከተናገሩት ሰዎች አንጻር አባቴ አባ ኪሮስ ሲናገሩ ለመታዘዝ እሳቸው ለመታዘዝ ከሆነ የኔ ለምን ሊሆን ነው ያልኩ ነበረ። ከእናንተ የተለየ ምንም አይነት እውቀት ወይም መንፈሳዊ ሕይወት ኖሮኝ ሳይሆን እንደው መጽሐፉን ቀድሜ ማንበብ እድል ስለገጠመኝ እንደ ምዕመን የተረዳሁትን ነገር ለማካፈል ብቻ ነው እዚህ ጋር የቆምኩት። በተቻለ መጠን ነገሮችን አሳጥሬ ለመናገር እሞክራለሁኝ። አብዛኛው ነገር ተብሏል። የመጽሐፉ ይዘት፣ መጽሐፉ በማን እንደተጻፈ፣ ርዕሱን የመሳሰሉ ነገሮችን ተዘጋጅቼ ነበረ። ግን ስለተባለና እናንተም ረጅም ሰዓት ስለተቀመጣችሁ እነሱ ነገሮች ትቼ ወደ ዋናው ሀሳብ ለመግባት እሞክራለሁኝ። አጠር አድርጌ እንደው ሂደቱን እንዲጠብቅልኝ ግን ለማድረግ ያክል መጽሐፉ እንግዲህ ርዕሱን እንዳያችሁት ቅዳሴ ወደ ጌታ ደስታ የመግባት ምስጢር ይላል። ከርዕሱ ጀምሮ በጣም ጋባዥ ነው አይደለም? ወደ ጌታው ደስታ መግባት የማይፈልግ ክርስቲያን አለ ከኛ መሀል? የሁላችንም ሕይወት የምንኖረው ነገር ዓላማችን የተፈጠርንበትን ነገር እሱ ስለሆነ ቀሲስ እንግዲህ ቀልባችንን ከመጽሐፉ ጀምሮ ከርዕሱ ጀምሮ ለመያዝ ይመስለኛል ይህንን የተጠቀሙት። መጽሐፉ እንደተገለጸው በመጋቢት 2017 ዓ.ም የተመረቀው በአጠቃላይ ወደ 150 ገጾች አሉት። እጅግ በጣም ትንሽ ነው። ምዕመናን በቀላሉ አንብበው መጨረስ እንዲችሉ አስበው የጻፉት ይመስለኛል። ግን አንዲት ነገር ልጨምር። እኔ የመጽሐፉ ደራሲ የምንወዳቸው የምናከብራቸው አባታችን ቀሲስ ዶክተር መብራቱ እንደሆኑ እናውቃለን። ቀሲስ ዶክተር መብራቱን እዚሁ ስላላችሁ ለአብዛኞቹ ሰዎች ማስታወቅ እኔ አልችልም። ሁላችሁም በደንብ አድርጋችሁ ታውቃላችሁ። ግን ምናልባት ቀሲስ መብራቱ ኪሮስ ማን ናቸው የሚለውን ለማታውቁ ሰዎች እንደው አጠር ያለ መግለጫ እንዲሰጡት ፈቀድልኝ። ቀሲስ መብራቱ ኪሮስ የመጀመሪያ ዲግሪያቸውን ኢትዮጵያ በሚገኘው በቅድስት ሥላሴ መንፈሳዊ ኮሌጅ የሰሩ ሲሆን ከዛ በኋላ ወደ ካናዳ ሀገር ለትምህርት መጥተው በዩኒቨርሲቲ ኦፍ ቶሮንቶ ስር በሚገኘው በሴንት ማይክል ዩኒቨርሲቲ በስነ መለኮት ወይም በቴዎሎጂ የማስትሬት እና የዶክትሬት ዲግሪያቸውን ሰርተዋል። በአሁኑ ሰዓት በካቴድራላችን በቅድስት ማርያም ቤተክርስቲያን አገልጋይ ናቸው። ከዛም ውጭ ደግሞ በአጎራ ዩኒቨርሲቲ የሊተርጂካል ቴዎሎጂ መምህር ናቸው። ከዛም በተጨማሪ ይሄ የመጀመሪያ መጽሐፋቸው አይደለም። ቅድም እንደተጠቀሰ 2 ቀደምት መጽሐፍትን ጽፈዋል። ከዚህ በፊት ማስትሬት ዲግሪያቸውን ሲሰሩ ቴሲስ የሰሩት መጽሐፍ በመጽሐፍነት ታትሞ ብዙዎች እየተጠቀሙበት ያሉት፣ ብዙ ኢትዮጵያ የሚገኙ ሊቃውንት ደግሞ አሁንም ድረስ የአማርኛ ትርጓሜውን ሳይቀር የሚጠይቁላቸው እጅግ የተማሩ ትሁት የሆኑ አባታችን ናቸው። ስለዚህ ከማን እንዳገኘ ነው መጽሐፉን ማወቅ በራሱ የሚሰጠው ዋጋ ስላለ እሱን ለመናገር ያክል ነው። ወደ መጽሐፉ ስመጣ ቅድም ዲያቆን በደንብ አድርጎ አብራርቶታል ያለውን ይዘት። ቅዳሴ 3 ክፍሎች አሉት። የዝግጅት ክፍል ወይም ወደ ቅድስና ምስጋና የመግባት የዝግጅት ክፍል የምንለው አለ። አብዛኞቻችን ቅዳሴ የሚጀምር የሚመስለን እኔም ጨምሮ ነው ብለው አሐዱ አብ ቅዱስ ሲባል ነው አይደለም? ከአሁኑ ያን ዜማ ሲያሰማ ቅዳሴ ጀመረ ይመስለናል። ቅዳሴ ግን እዛ ጋር አይደለም የሚጀምረው። ከዛ በፊት ዝግጅቶች አሉት። ከዛ በፊት ጸሎቶች አሉት። እጅግ ጥልቅ የሆነ እኛ እንዲህ በፊት ከምናየው የበለጠ ምስጢራት አሉት እና ይህንን መጽሐፍ ስናነብ ምን ያህል ነገሮችን በቸልተኝነት እንደምንመለከት እንድናይ የሚያደርግን መጽሐፍ ነው። ከዛ በኋላ የቃሉ ትምህርት አለ። ከዛ በኋላ ደግሞ አኮቴተ ቁርባን ወይም ፍሬ ቅዳሴ ወይም ደግሞ የአማንያን ቅዳሴ የምንለው መስዋዕቱ የሚቀርብበት ጸሎት አለ። ከዛ በፊት ያሉት የትምህርትና የሃይማኖት ምስክርነት የምንሰጥባቸው ክፍሎች። ስለዚህ መጽሐፉን ስናነብ እንዲህ ያሉ ነገሮችን እንድንረዳ እንሆናለን ማለት ነው። ለቅዳሴ ወደ ጌታ የመግባት ሚስጥር መጽሐፍ ስናወራ በመጀመሪያ ደረጃ እንደዚህ ሽፋኑን ራሱ ገና ስናየው ይሄ ነገር ምንድን ነው እንድንል የሚያደርግ ነገር አለው አይደለም? አላያችሁበትም? እንደተባለ ያው ለምዕመናን ከበድ ያለ መጽሐፍ ነው በሚል ያ ማለት ምዕመናን ማንበብ አይችሉም ማለት አይደለም። ብዙ ምዕመናን አንብበው ተጠቅመውበታል። በተለይም ምዕራፍ 1 እና ምዕራፍ 4 በትክክል ለእኛ የተዘጋጀ ምንም ግር የሚል ነገር የሌለው ልንረዳው እንድችል ተደርጎ የተጻፈ ነው። ሌሎቹ ምናልባት በጥናት የተደገፉ ነገሮች ስላሉበት ለእኛ ግር
ግን ደግሞ ለቴዎሎጂ መምህራንና ለሌሎች ለበለጠ ጥናትና እውቀት እድልን የሚከፍት በጣም ጠቃሚ መጽሐፍ ነው እና በዛ መጽሐፍ ላይ የተጠቀሰ ነገር አለ። ምንድን ነው የሚለው? አንድ የራሷ ፓትርያርክ ጥያቄ ይጠየቃሉ። ምንድን ነው የሚለው ጥያቄው? እስቲ ቤተክርስቲያኑን ይገዟት፣ ለእርሶ ቤተክርስቲያን መለያ ምንድን ነው ሲላቸው ምን ብለው የመለሱት? ቅዳሴ የምትቀድስ ቤተክርስቲያን። ለምንድን ነው እንደዚህ? ሁሉንም ቤተክርስቲያን አንዲት ናት ብለን አይደለም ምናምነው። ሁሉንም ቤተክርስቲያን አንድ የሚያደርግ ነገር ቅዳሴ ነው። የማይቀድስ ቤተክርስቲያን የለም። ምክንያቱም የክህነታችን ሚስጥር የሚፈጸምበት ትልቁ ጸሎት ቅዳሴ ስለሆነ የማይቀድስ ኦርቶዶክሳዊ ቤተክርስቲያን የለም። ስለዚህ የመለሱት የምትቀድስ ቤተክርስቲያን ብለው ነው። ስለዚህ ቅዳሴ የተፈጠርንበት ዓላማ ነው ልንል እንችላለን። ለምንድን ነው? እኛ የተፈጠርነው እግዚአብሔርን ለማምለክ አይደለም። ስለዚህ እግዚአብሔርን የምናመልክበት ጸሎት ቅዳሴ ከሆነ ቅዳሴ በተዘዋዋሪ የተፈጠርንበት ዓላማችን ነው ብለን መናገር እንችላለን። ይህንን መረዳት ደግሞ ለማግኘት ይህንን መጽሐፍ ወይም አኮቴተ ቁርባን መጽሐፉ የተዘጋጀበት ዓላማ ለምንድን ነው? መጽሐፍ ለመመረቅ የተሰበሰበ ለምንድን ነው? ከሲስ ደግሞ መጽሐፉን ያዘጋጀ ለምንድን ነው? ይህን መረዳት ያስፈልጋል አይደለም? ስለዚህ መጽሐፉ የተዘጋጀበት ዓላማ ብዙ ተብሎ ሊገለጽ ይችላል። እኔ ለምእመንነት ሁለት ዋና ነገሮች ይታዩኛል። የመጀመሪያው ነገር ምእመናን ቅዳሴ እንድናውቅ፣ ምክንያቱም በጣም የተለያየ ሰው አለ አይደለ? በአንድ ቤተ መቅደስ ብንሰበሰብ ቅዳሴዎች የማይገኙ ሰዎች አለ። ምን እየተደረገ እንደሆነ መቼ እያለቅ መቼ እየተጋመሰ ምን እያደረጉ ማናት ሰዎች አለ። ከዛ ደግሞ ሁለተኛ ነገሮች ደግሞ አለ። ተሰጥቶ እናውቃለን። መቼ እንደሚሰገድ መቼ እንደሚወጣ ምናምን እናውቃለን። ስለዚህ ጥራቱ ምን እየተደረገ እንደሆነ ተመስጦ ግን የለን እናውቃለን፣ እንመልሳለን። አንዳንዴ በዲያቆናት ልንመልስ እንችላለን። ግን ያለ ሌሎቻችን ደግሞ እውቀቱ አለን፣ እናስተውለዋለን፣ ምን ማለት እንደሆነ ይገባናል። ደግሞ ተመስጦ ናፍቁት በጣም አይነት ችግር አለ አይደለ? ከዚህ በላይ ሌሎች ችግሮች ይኖራሉ። ስለዚህ ይሄንን ሁሉ